ከሰሞኑ በነበረን ልዩ የ10ኛው ዓመት የሲያትል አብያተ ክርስቲያናት ኮንፈረንስ በጣም የተባረክንበት ጊዜ የማይረሳ ትዝታ የተወለል ጊዜ ነው። በተለይ ከአርብ ጀምሮ በተባረከ ህይወት በሚል ርዕስ በፓስተር ቶሎሳ የቀረበው ትምህርት ከዛም ቅዳሜ ተከታታይ ትምህርቶች በሁድለት ምሽት በነበረን የአምልኮ ጊዜና እንዲሁም ደግሞ የጌታን ራት አንድ ላይ መውሰዳችን ታሪካዊ አሰኝቶታል። ምክንያቱም ይህንን ህብረት ከጀመርንበት ጊዜ ጀምሮ እስከ ዛሬ ድረስ የጌታን ራት አንድ ላይ ወስደን አናቀም ነበር። ይሄ ለህብረታችን በጣም ውበትን ሰጥቶታል፣ አንድነትን ሰጥቶታል። በጣም ተባርከናል። ስለ ኢኮኖሚ ተሰብኮልናል፣ ስለ ህብረት ተሰብኮልናል፣ ስለ አንድነት ተሰብኮልናል፣ እርስ በርስ ስለ መያያዝና ስለ መተባበር ተሰብኮልናል። የሰይጣንን ያጋንንትን የክፉውን መናፍስት አሰራር ደግሞ የምናፈርስበትን ትጥቅ እንድንታጠቅ በዚች ከተማ ላይ ድልና በረከትን እንድናውጅ በህብረት ተያይዘን እንድንሰራ ትልቅ ቃል ያገኘንበት ወቅት ስለሆነ የማይረሳ ትዝታ በውስጣችን አስቀምጧል ብዬ አምናለሁ። ጌታ የምንሰማውን የምናደምጠውን የምንመለከተውን ሁሉ ይባርክልን። ጌታ ይባርካችሁ። ፓስተር ብርሃኑ ፈለቀ ነኝ ከቤቴል ኢትዮጵያን ቤተክርስቲያን ሲያትል ዋሽንግተን። ጌታ በነገር ሁሉ ስሙ የተመሰገነ ይሁን። ስለነበረን 10ኛው ኮንፈረንስ በጣም እጅግ ተባርከናል። እግዚአብሔር በዘንድሮ ዓመት ደግሞ በልዩ መንገድ ስለባረከን እጅግ አድርገን እግዚአብሔር አምላካችንን እናመሰግነዋለን። ከተባረክነው ነገር ደግሞ አንዱ ይሄ ነው። በቃ ህብረቱ በጣም ለየት ያለ የዘንድሮ ደግሞ በተለይ በረከት የሚለው በበረከት ህይወት መኖር የሚለው ለልቤ ብዙ ነክቶታል እና ደግሞ በስለመስጠት አትስረቁ የሚለው የቅዳሜ ትምህርት በጣም እጅግ አስፈላጊና በጣም ጠቃሚ ሆኖ ነው ያየሁት እና መንፈሱ የአንድነት ልብ በጣም ላለን የአንድነት ልባችን እንድናሰፋ ራያችን ደግሞ በበለጠ እንዲሰፋ ይህንን ኮንፈረንስ ለረዳን እግዚአብሔር ደግሞ ወንድማችንን አባታችን በፓስተር ቶሎሳ ጎዲና ብዙ ነገር ስለተናገረ በእውነት በዛም ደግሞ እግዚአብሔር አምላካችንን እናመሰግናለን። በተለይ ደግሞ እግዚአብሔር ይህንን ኮንፈረንስ በልዩ በረከት በልዩ ጉብኝት እግዚአብሔር ስለባረከን እጅግ አድርገን እግዚአብሔር አምላካችንን እንባርከዋለን እና ብዙ የተናገረን ደግሞ በቃሉ እንድንኖር ጌታ ጸጋን ያብዛልን። እግዚአብሔር ደግሞ ለወደፊት ከዚህ የበለጠ ደግሞ ህብረታችን እንዲያድግ ራያችን ሰፊ ነው እና በከተማችን የጀመረው መልካም ስራ እስከ ፍጻሜ ድረስ ያደርሰዋል። ጌታ በነገር ሁሉ ስሙ የተባረከ ይሁን። ፓስተር ሀብቶም ተከስተነኝ ከብርሃን ሕይወት ኤትራን ቸርች ሲያትል ዋሽንግተን። አመሰግናለሁ። ጌታ ይባርካችሁ። የክብር አምላክ ነህ፣ የክብር ንጉሥ ነህ፣ የክብር ወዳጅ ነህ። ኮንፈረንስ 10ኛ ዓመታችን የምናከብርበት ኮንፈረንስ ነበር። የኮንፈረንስ ካሁን በፊት ከነበሩት ኮንፈረንሳችን ሁሉ በጣም የተለየና እጅግ አስደናቂ ጊዜ ነበር። ምናልባትም ሌላ ትዝታ የሚጥልብኝ በህብረቱ በነበሩ ኮንፈረንሶች ከዚህ ኮንፈረንስ ጋር የሚመሳሰል የመጀመሪያ ዓመታችን ስናከብር የነበረው ኮንፈረንስ ነው። ይህ ግን በአይነቱ የተለየ ወንድሞቼ እንደገለጹት ሌሎቹ ፓስተሮች በጣም ያቀራረበን ያያያዘን የቅዱሳንን ልብ ሁሉ ያያያዘ እንዲሁም ደግሞ መሰረታዊ የሆኑ የክርስትና ትምህርቶች የክርስትና እውነት ዕውቀት ለቅዱሳን ሁሉ ቢደርስ ከዛ በኋላ ደግሞ የሚኖሩት የድል ህይወት የበረከት ህይወት እንደሆነ የሚናገር እንደተነገረው ስለ ፋይናንስ ስለ ኢኮኖሚ ተነግሯል። ስለ አገር ስለ ተለያዩ ርዕሶች ተምረናል። እግዚአብሔር በጣም በዚህ ኮንፈረንስ ባርኮናል። ምናልባትም ከዚህ ኮንፈረንስ በኋላ ህብረታችን የተለየ መልክ ይዞ ትልቅ ራዕይ አግኝቶ ሰፊ እርምጃ እንደሚራመድ ቅዱሳንም በጸሎት በተለያየ በፋይናንስ ይህን ህብረት እንደሚያግዙ ሙሉ እምነት አለን። በተለይም ደግሞ በአሁኑ ወቅት በሲያትል ከተማ ጠላት በብዙ መንገድ አብያተ ክርስቲያናትን በሚዋጋበት ሰዓት ይህ ኮንፈረንስ የጠላትን ቅስም እንደሰበረ የጠላትን ኃይል እንደመታ እግዚአብሔር አምላክ ለቤቱ እንደገና ድል እንደሰጠ የእግዚአብሔር ኃይል የእግዚአብሔር ክብር እንደገና ወደ ቤቱ እንደተመለሰ ሆኖ ተሰምቶናል። ቅዱሳን ሁሉ በጣም ተደስተዋል። እንግዲህ እግዚአብሔር እናመሰግናለን። እዚህ ድረስ በተጣበበ ሰዓቱ ደግሞ መጥቶ ያገለገለን መንፈሳዊ አባታችን
ታላቅ ወንድማችን ፓስተር ዶክተር ቶሎሳን እግዚአብሔር ይባርከው። እኛም ደግሞ ለሚመጣው አገልግሎቱ ሁሉ እንጸልያለን። አይ ሆፕ የመጨረሻ ጊዜያችን አይሆንም። እንደገና በሌላ ፕሮግራም መጥቶ እንደሚያገለግለን ተስፋ እናደርጋለን። ክብር ለኢየሱስ ይሁን። ፓስተር ግርማ ደሳለኝ ከመድኃኔዓለም ወንጌላዊት ቤተክርስቲያን